እትዬ እኔ ግን ልጁ ማየት ነው የምፈልገው መጀመሪያ። ጊዜያቶች አብረን ባነጋናቸው ሌሊቶች ይሸሻሉ። እውነቱን ንገሪኝ፣ ከማን ነው? ተው ደረጀ፣ ቀን ትለፍና እኔ እናንተ ገና ቁጭ ብለን ብዙ የምንጠያየቀው ነገር አለ። ሚስጥሮች መውጫቸው ሰዓት ደርሷል። የወይዘሮ ማርታ እህት መዲ አሁን ሁሉንም ነገር ልታፈነዳው ጫፍ ደርሳለች። ምንም ሳትል ማርታን ብትላትም አልሰማም ያለቻት መዲ አሁን ሰላምን የምጠይቅ በማስመሰል የሰላምን ልጅ ለማየት ሄዳለች። ሰላምዬም የመዲን ተንኮልና ክፋት ስለምታውቅ ገና ስታያት ክው ብላን የደረቀችው። እጅግ የሚያሳዝነው የደረጀ ፍርሃት አሁን እውነታው ሊገለጽ ጫፍ ደርሷል። ዛሬ ነግራታለሁ ነግራታለሁ እያሉ ለአብጌል እድሜና ሰዓት የሚጨምሩላት፣ አሁን ግን እውነታው መፈንዳቱ ሀቁ መውጣቱ ጋር ሊደርስ ጫፍ ደርሰዋል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ተወዳጁ ዳጣ እጅግ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የወይዘሮ ማርታ እህት እንግዲህ መታ ቤቱን እያመሰችውና እያተራመሰችው ነው። ከውሃ ማጨናገፍና ጀምሮ ከአብጌልና ከዳጣ ፍጥጫ ጀምሮ ሁሉም ትርምሱ እንደቀጠለ ነው። ከገና ከመምጣቷ ውሃን አጠገብ እንዳደርሽ እያለች ስታመነጫጭቃት ጋሽ ደረጀ በልጆቼ ለመጣብኝ በማለት እንግዲህ አስጠንቅቋት ነበር። አሁን ግን ድምጿን አጥፍታ ነገርየውን በመረጃና በማስረጃ የእህቴን ዓይን መግለጽ አለብኝ፣ እህቴማ ተኝታለች፣ ከእንቅልፏ መቀስቀስ አለብኝ፣ ይህ ሰውዬ እየተጫወተባት ነው በማለት እንግዲህ የራሷን ትዳር ፈታ የሰው ትዳር ለማለያየት ጫፍ ደርሳለች። እንደ ማንኛውም ሰው ነፃ መሆን እንችላለን፣ እንደ ህያጡት 2 ልጆች ናቸው ያሉሽ፣ አይከብድሽም፣ ሲንግል ማም እንሆን እያለች እንግዲህ በግድ የእህቴን ትዳር ካላፈታው የምትለው አሁን መጨረሻው ምን ይሆን? ጋሽ ደረጀ ሲፈሩት የነበረው ሁለተኛው ጉዳቸው ሰላም ልጅ ወልዳለች ግን አባቷ አይታወቅም የሚለውን እንቆቅልሽ የሚፈታበት ቀን ደርሷል። ይህ ማለት መዲ ካየችው ኦልሬዲ ዳጣና ውሃ ይመሳሰላሉ ካለች ህፃኑ ልጅና ደግሞ የሆነ ሰው ይመሳሰላል ብላ ሌላ ጣጣ ውስጥ መግባታቸው የማይቀር ጉዳይ ነው። ሰላምዬስ ልጁን ያው እዩት በማለት ትሰጣቸዋለች ወይስ ልጁን ሸፈን ታደርገዋለች? በጣም የሚያጓጓና በጣም ልብ አንጠልጣይ የመዲ ክፋትና ተንኮል አሁንም ቤቱን እያተራመሰው ነው። ጋሽ ደረጀ ግን አሁን ትዕግስታቸው አልቆ ወይ ትዳርሽን ወይ እህትሽን ብሎ አማራጭ ካልሰጣት ለማርታ ከባድ ነገር ነው። ምክንያቱም ይህን አማራጭ የሚሰጠው እኔ በፍሬ አንዴ በስነ ስርዓት መናገር አለብኝ፣ ግን በሰው የሚለውን ነገር ከሰማች በጣም ከባድ ነው ለሷም ይላል ጋሽ ደረጃ። ትልቁ ጉዳይ ግን አሁን መድኃኒት ትልቅ እህቷን ማርታን ሳትፈራ ማርትዬ ዳጣና ውሃ ይመሳሰላሉ አይገርምሽም እያለች ባሽሙር ነጋ ወጋ እያደረገች ነው። ደረጀ እኔን የምትወጂ ከሆነ ባሌን አክብሪልኝ እያለች ደጋግማ ብትማጸናትም አሁን ግን ነገር ከመጎልጎል አድባ አልተቀመጠችም። እጅግ የሚያሳዝነው ነገር ብዙ ጊዜ በቤተሰብ ዙሪያ ያሉ ሰዎች በትዳራችን ጣልቃ ሲገቡ የሆነ መስመር ገደብ ካላበጀንላቸው እኛው ጋገር ነው እኛው አቦካ ነው የሚሉ ሰዎች አሉና ከእንደዚህ ያሉ ሰዎች ይሰውረን። ሰላምም እንግዲህ ጉድና ጉዳንጉድ ያለበት ሰው ይባላል። ያው ቃሉን መጨረስ ስላልፈለግኩ ነው። ገና ስታያት ነው የደነገጠችው። ምክንያቱም ወይዘሮ ማርታና ደረጀ ማርታ እውነቱን አታውቅም፣ ደረጀ ያውቃል። ኦልሬዲ ማርታ አንድ የልቧን ደረጀን አምነዋለሁ ብላ ስላሰበች ምንም ደረጀን ቢመስል የሆነ ሰው ቢመስል ልጁ አይመስልም ብላ ውስጧን አሳምነዋለች። ለዛ ነው እሷን ስታያት ክው ብላ ያደረቀችው። ስለዚህ ሰላምም በጣም ጥፋተኛ ናት። ለዚህ ጥፋቷ የእሷ ዋጋ መክፈል ሳይሆን የሌሎቹን ዋጋ ማስከፈል እንደቀጠለች ነው። ይህም የዳጣና የደረጀ ህይወት ነው። ኦልሬዲ ደረጀ የዳጣ ህይወት ቢያስጨንቀውም ሌላ ትልቁ መዘዝ ግን ሰላም የወለደችው አስቡት። ማለት ከባድ ነው። ማለት ለጥላትም አይመኙም እኮ እንደዚህ ያለ ጣጣ። እቤቱ ስትንከባከባት ስታግዛት በቃ አስቡት። እንዳይከፋሽ፣ እንዳይረብሽ፣ እንዳይጠማሽ፣ እንዳትጎጂ እያለች እንደ ራሷ ሆና ስትንከባከባት በቃ ሚስጥር የሆነብኝ የልጇን አባት አለመናገሯ ነው እያለች እንቆቅልሽ የሆነባት የማርታን የዋህነት ነው የምናየው። አስቡት። በጣም ከባድ ነው። አሁን ይሄ እውነታ ሲወጣ አስቡት። ከአንቺው ባል ነው ያንቺው የልጆችሽ ወንድም ነው የሚለውን ቃል እንኳን ስትሰማ በጣም ልብ ይሰብራል። አልመው አስበው በቃ ጠርጥረው የማታውቀው ነገር ዱብዳ።
ጋሽ ደረጀም ከዳጣ በላይ ይሄን ነው ያስጨነቃቸው። በጣም የሚያሳዝነው ነገር ኦልሬዲ መድኃኒት በፍጹም ተንኮለኛና ተንከሴስ ስለሆነች ልጁን አሳየኝ ልትል ነው። በቃ ኦልሬዲ እንኳን ሰላም ተገላገልሽ እንኳን ወለድሽም አላለችም። እኔ በቃ ልጁን ማየት ነው የናፈቀኝ፣ ልጁን ማየት ነው የጓጓሁት። ይህ በቃ የሆነ የተጠነሰሰ ሴራ፣ የሆነ እቅድ ስላላት ነው፣ የሆነ ተንኮል ስለዘረጋች ነው። እና ማርታም እጅጉን ደንግጣለች። እንግዲህ ጋሽ ደረጀ ምንም ማድረግ አይቻልም። አንዳንድ ጊዜ የነገሮች መጓተት መፍትሄ ይገኝላቸዋል። የነገሮች ደግሞ መደራረብ፣ ጊዜ መስጠት ሌላ መዘዝ ይዞ ነው የሚመጣው እና የዳጣ ሲያስጨንቀው የህፃኑን ልጅ መዘዝ ሚስጥር ሊገለጽበት ነው። ጋሽ ደረጀ እንቅልፍ የነሳው ሰላም ያሳጣውም ይሄ ነው። ኦልሬዲ አሁን የዚህ ህፃን ልጅ ሚስጥር የሚያውቁት ሰላም፣ ደረጀና ናታን ብቻ ናቸው። ሌላ ማንም ያውቅ። በቃ ዳጣም ሁልጊዜ አንቺን ይመስላል ሁልጊዜ እንደዚህ ነው ብትላትም ሰላም እውነታውን ስለማታውቅ እንቆቅልሹ እንዴት የሰላም ልጅ እኔን ሊመስል ይችላል የሚለው ነገር ነው የሚያስጨንቃት እና በጣም ከባድ ነው። በጣም አንዳንዴ በዛ ሰው ጫማ ሆነን ስናየው በጣም ይከብዳል። አውቀው ያደረጉት ነገር በቃ ፈልጎ ምናምን ያደረገው ነገር የሰራው ስህተት ያን ያህል ላይ ከብድ ይችላል አንድ ሰው ግን በጣም የእግር እሳት የሚሆነው ነገር 2-3 ስህተት ሲሆን አንድ ስህተት 2 ድፍረት 3 ንቀት ይባላል እና የደረጀ እንግዲህ ትልቁ ሚስጥሩ ከዳጣ ያለፈው የተወለደው ህፃኑ ልጅ መሆኑ ሲታወቅ በጣም ይከብዳል። ወይዘሮ ማርታ አይደለም አስበው ጠርጥረው ገምታው የማታውቀው ጉድ ነው የሚወጣው። ምን የሚፈጠር ይመስላችኋል? መድኃኒት ምላሷን አሰበስብም መቼም። ማርታም ዝምም ትላለች ወይስ ምን ትላለች? ሰላምዬስ ያው እንኳን ደህና መጣችሁ ብላ ልጇን ታሳያለች ወይስ ሸፈን ታደርገዋለች? በጣም የሚያሳዝን በጣም ልብ አንጠልጣይ አጓጊ። የእህቴን ትዳር ካላፈረስኩ ብያለች እንቅልፍ የነሳት ሰው የእናት አባቱን ትዳር የቤተሰቡን የእህት ወንድሙን ትዳር ለማቆየት ለማጠንከር ዋሽቶ ያስታርቃል። እሷ ግን ዋሽታም ነገር ፈልጋም ማስረጃ ፈልጋም ለማለያየት ጫፍ ደርሳለች። ምንም ይፈጠር ይመስላችኋል? አቢጌልም እንግዲህ ለማየ መናገር አለብህ አባዬ አንተን ሳይህ አንገቴን እየደፋው ነው ስኮራብህ የነበረው አሁን ግን የተዋረድክ ያክል እየተሰማኝ ነው። እንደዚህ እንድትቀልብኝና አንገቴ እንድታስደፋኝ አልፈልግም። በቃ እውነቱን ተናግረህ እኩል ህይወታችሁን መኖር መጋፈጥ አለባችሁ። የሆነ ቀን ማየ በቅጽበት ብትሰማ ትጎዳለች ስትል አስጠንቅቀዋለች። ሁላችንም በጉጉት